ሰላም ዩቲዩብ እንዴት ናችሁ? ሶል ነኝ ከቴሶል። በዛሬ ቪዲዮ ደግሞ ይዤላችሁ የመጣሁት ኦንላይን ላይ የተለያዩ እቃዎችን ለማዘዝ እያሰባችሁ ያላችሁና ከዚህ በፊት ደግሞ ኦርደር አድርጋችሁ ኢትዮጵያ እስኪመጣ እየጠበቃችሁ ያላችሁ ሰዎች ይህ ቪዲዮ ለእናንተ ነው ማለት ነው። ያዘዛችሁት እቃ እጃችሁ ላይ እንዲገባ ወይም ደግሞ ገንዘባችሁ በትክክል ሪፈንድ እንዲደረግ ይሄ ቪዲዮ እስከ መጨረሻው መከታተል አለባችሁ ማለት ነው። እስካሁን ያገኘኋቸውን ኢንፎርሜሽኖች እና አዳዲስ ነገሮች ኮምፖዝ አድርጌ ነው በዚህ ቪዲዮ ያዘጋጀሁላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ለማታውቁኝ ሶል እባላለሁ። ይህ ቻናል ቴሶል ይባላል። በጣም ጠቃሚ የሆኑ ኢምፖርቲንግ ቲፖች እና ምክሮችን ምንሰጥበት ቻናል ነው። ኤክስቼንጅ ነክ ምክሮችን የተለያዩ ኢምፖርት ስታደርጉ ብቻ የሚጠቅሟችሁ ቲፖች ስለምንሰጥ ሰብስክራይብ ብታደርጉ በጣም ብዙ ነገር ትጠቀሙበታላችሁ። ሶ በዚህ ቪዲዮ የምነግራችሁ ሴለሮች ያመጡት አዳዲስ ነገርም አለ። ያንን ምን ብላችሁ ሪፕላይ ማድረግ እንዳለባችሁ በዚህ አጋጣሚ ነግራችኋለሁ። ያንን በትክክል እኔ በማሳያችሁ ወይ ሪፕላይ ካላደረጋችሁ ገንዘባችሁን ሪፈንዳችሁን ላታገኙ ትችላላችሁ። እቃውን አዛችሁ እቃው እጃችሁ ላይ ሳይደርስ ሲቀር እንደምታውቁት ሪፈንድ መጠየቅ ትችላላችሁና ያንን ሪፈንድ በትክክል ለመቀበል እዚች ጋር የምትሞሏት ሲል የምትመስል ፎርም በጣም ወሳኝ ናት ማለት ነው። ስለዚህ በዚህ ቪዲዮ ያንን እንመለከታለን። ታይም ሳናጠፋ ወደ ቪዲዮ እንግባ። ሶ ብዙዎቻችሁ እንደምታውቁት በቅርብ ሳምንታት ውስጥ ኦንላይን ላይ እቃ ስታዙ ኢትዮጵያ ቶሎ እየደረሰ አይደለም፣ ከስተምስ እየገባ ነው እያንዳንዱ እቃ። ሶ ያለው ነገር ምንድነው? ከዚህ በኋላ የምታዙት እቃ አንድ ኤርፓድ እና አንድ እንትን ይቀርና ኢቭን ጆሮ ጌጥና የአንገት ኔክለስ እንኳን ብታዙ ጉምሩክ ይገባል ማለት ነው። ይህ እየሆነ ያለበት ምክንያት ምንድነው? ብዙ ሴለሮች እንዳሉ አዲስ አበባ ውስጥ ተደርሶበታል። ስለዚህ እያንዳንዱ እቃ ታክስ የሚደረግ ይሆናል ማለት ነው። እዚህ እናንተ ኦሬዲ እቃ ለማዘዝ እያሰባችሁ ካላችሁ አንድ እቃ ካዘዝኩ አያዝብኝም፣ ጉምሩክ አይገባም፣ ለፐርሰናል ጥቅም ነው የሚባሉ ከዚህ በፊት የምናወራባቸው ነገሮች አሁን ስለማይሰሩ ማንኛውንም እቃ ባታዙ ጥሩ ነው። እዚሁ ሎካል ማርኬት ላይ እንትን ብትገዙ ይሻላል። ቢኮዝ 1000 ብር ለገዛችሁት እቃ 2000 ብር ቀረጥ እንደዛ ያህል ልትከፍሉ ትችላላችሁ። ስለዚህ ማርኬት ላይ ያን ያህል ሳታወጡ እዚሁ ሎካል ከምታገኟቸው ሾፕ እንድታደርጉ ይህ ማስጠንቀቂያ ነው። አሁን ባታዙ ይመከራል ማለት ነው። አዛለው ካላችሁ ግን ያው እንደተነጋገርነው ይገባባችኋል ጉምሩክ ማለት ነው ማንኛውም እቃ። ሪሰንትሊ ደግሞ ባለፉት ቪዲዮዎችም ነግሬያችኋለሁ እኔ ያዘዝኳቸው እቃ እንዳሉና ከደረሱ ቪዲዮ እንደምሰራ ነግሬያችኋለሁ። ስለዚህ እቃዎቹ እስካሁን እጄ ላይ አልገቡም። ኦልሞስት 2 ወር ከምናምን አልፏቸዋል። ግን እስካሁን እጄ ላይ አልደረሱም። ከስተምስ አሉ፣ ትራንዚት ላይ ነው አንዴ ይላል፣ አንዴ ከስተምስ ላይ ነው ይላል። ሶ እንደ በፊቱ በቶሎ እቃችሁን አታገኙም ማለት ነው። ስለዚህ ኢቨን ሪፈንድም አሁን ያወጣችሁትን ገንዘብ ኢቨን ለማስመለስ ትክክለኛውን መንገድ ማወቅ አለባችሁ። አሁን ሰሞኑን ያስተዋልኩት ምንድነው? እንደምታውቁት ሪፈንድ መጠየቅ ትችላላችሁ። ሶ እቃው እናንተ ጋር ካልደረሰ ዲስፒዩት ተከፍታላችሁ ወይም ክርክር ተከፍቱና ሴለሩን ገንዘብ ይመልስ እቃው አልደረሰኝም ትላላችሁ ማለት ነው። እንደዚህ በምትሉ ጊዜ ሴለሮቹ ምን ያመጡት አዲስ ነገር አለ? ያው ብዙ ጊዜ ያደርጉታል፣ ግን ለምሳሌ የምትሰጡት ሪዝን አለ አፕላይ ስታደርጉ ከዚህ በፊትም በነገርኳችሁ መንገድ ትራንዚት ላይ ከሆነ ትራንዚት ላይ ነው ብለው ስክሪንሻት ይልኩላችኋል ሴለሮቹ ማለት ነው። ስክሪንሻት በሚልኩላችሁ ጊዜ ምን ያደርጋሉ? እዚህ ስክሪኑ ላይ ያስቀምጥላችኋለሁ። አክሰፕት እና ሪጀክት የሚል እነሱ የሚሰጧችሁን ሪዝን ስቴት ያደርግና ለምሳሌ አንድ ዕቃ ነው ተይዞብኝ ብር ይመልስ በሚል ጊዜ ትራንዚት ላይ ነው ያለው ብሎ ሴለሩ ስክሪንሻት አድርጎ አሳይቶኝ አክሰፕት ወይም ሪጀክት በሚል በሚመጣ ጊዜ በጭራሽ አክሰፕት ማድረግ የለባችሁ። ይህ የሚሆነው ለምንድነው? አክሰፕት በምታደርጉ ጊዜ ምንድነው አሊኤክስፕረስ ብሎ የሚረዳው ኦኬ ከሴለሩ ጋር ኮምፕላይ አደርጋለሁ፣ እሱ ያለው ትክክል ነው፣ ስለዚህ ሪፈንዱን አልፈልገውም፣ ቀስ ብሎም ቢሆን ይምጣ ተስማምቻለሁ ወደሚለው አሰምሽን ነው አሊኤክስፕረስ የሚወስደው። ስለዚህ በፍጹም አክሰፕት እንዳትሉት። ማንኛውም አይነት ፕሩፍ ቢልኩላችሁ አክሰፕት እንዳትሉ። መብራት ጠፋ። ኤኒዌይስ ወደ ሐሳባችን እንመለሳለን። ሶ እነሱ ቅድም የነገርኳችሁ ነገሮች ለምንድን ነው ሴለሮቹ የሚልኩት የሚለውን ስንመለከት ደግሞ እናንተ ያቺን ነገር ያቺን ፎርም አክሰፕት ካደረጋችሁ ከነሱ ጋር እንደምትስማሙ ስለሚቆጠር ብራችሁን ሪፈንድ አታገኙም። ሶ ባጭሩ ሪጀክት ነው ማድረግ ያለባችሁ። ስክሪኑ ላይ እንዳስቀመጥኩላችሁ ቅድም ሪጀክት ታደርጋላችሁ። ሪጀክት ካደረጋችሁ በኋላ የተለያየ ሪዝን የምትሞሉበት ፎርም ያመጣላችኋል። ያ ሲመጣ ምንም እንትን ማድረግ የለባችሁም። ፕሮፌሽናል መሆን የለበትም። አር ዩ ሪተርኒንግ ዘ አይተም የሚል መጀመሪያ አካባቢ ካለ
እሱን ኖ ትሉታላችሁ። ቢኮዝ የተቀበላችሁት እቃ ስለሌለ የምትመልሱት ነገር የለም። ስለዚህ ያቺን ኖ ብላችሁ ነው ፎርሙን የምትሞሉት። ከዛ በኋላ ደግሞ ሪዝን የምትጽፉበት ቦክስ አለ ከስር አካባቢ ማለት ነው። ያንን ቦክስ ደግሞ ፊል ስታደርጉ ምንድነው የምትሉት? ቻትጂፒቲ ላይም አክቹአሊ ገብታችሁ እቃዬ ዲሌይድ ሆኗል ጊቭ ሚ ሪዝን ብላችሁ እንትን ማድረግ ትችላላችሁ። ወይም ደግሞ I haven't received my order yet ብላችሁ ባጭሩ እንደዛ አድርጋችሁ ሰሚት ማድረግ ነው ማለት ነው። ስለዚህ ብሪፍ ለማድረግ ለመድገም ያህል ሪጀክት ካላችሁት በኋላ ፎርም ሲያመጣላችሁ ፎርሙ ላይ ኖ I'm not returning the item የሚለውን መርጣችሁ ከዛ በኋላ ቦክሱ ላይ ደግሞ I haven't received the item የምትለውን ትጽፉና ሰሚት ታደርጋላችሁ። ይህ መሆኑን ምን ያደርግላችኋል? ስቲል ዲስፒዩቱ ወይም ክርክሩ ኦፕን እንዲሆንና እናንተ ከሴለሩ ጋር እንዳልተስማማችሁ እዛ ጋር ስለሚቆጠር ብራችሁን የማስመለስ ፕሮሰሱ ይቀጥላል ማለት ነው። እንደዚህ ሆኖ በፊት ላይ 3 ቀን ነበር፣ አሁን 4 ወይ 5 ቀን ሊሆን ይችላል። ዲስፒዩቱ ኦፕን ሆኖ በሚቆይ ጊዜ አሊኤክስፕረስ ይገባል በመሃል ማለት ነው። ምክንያቱም በእናንተና በሴለሩ መካከል አለመስማማት ካለ ወይም ደግሞ ስምምነት ላይ ማትደርሱ ከሆነ ወይም ደግሞ ሴለሩ ብሩን አልመልስም ሊል ይችላል። እንደ ማንኛቸውም ሰው ስለሆነ አልመልስም ካለ መሀል ላይ አሊኤክስፕረስ ስቴፕን ያደርጋል፣ ሜዠርመንቶችን ይወስዳል ማለት ነው። እዚህ ሁሉ ስቴፕ ላይ ለመድረስ ግን አክሰፕት ማድረግ የለባችሁ ማለት ነው። እነሱ የሚልኩላችሁ ማንኛውም ሪዝን ሲመጣላችሁ ሰዎችን ነገር ለመንገር ነው። ከዚህ ጋር በተያያዘ ደግሞ የተለያዩ ጥያቄዎች ሊኖራችሁ ይችላል ላይ ነው እኔ ዲኤም ማድረግ ትችላላችሁ፣ መጠየቅ ትችላላችሁ፣ ኮንሰልት አደርጋችኋለሁ። በተለይ ደግሞ ውድ እቃ ያዘዛችሁ ሰዎች እቺን ትንሽ ሚስቴክ በማድረግ ብቻ እቃው እጃችሁ ላይ ሳይገባ ሊቀር ይችላል። ከእቃችሁም ሳትሆኑ ከብራችሁም ሳትሆኑ መሀል ላይ እንዳትቀሩ። እነዚህ ነገሮች በጥንቃቄ ነው፣ እነዚህን ፎርሞች በጥንቃቄ ነው መሙላት ያለባችሁ ማለት ነው። ሪዝኖቹን ደግሞ የምትሞሉትን ሞር ፕሮፌሽናል ማድረግ እፈልጋለሁ ካላችሁ ቻትጂፒቲ ላይ ሄዳችሁ ትክክለኛ ስቴትመንት ስጠኝ እቃዬን ሪሲቭ ስላላደረግኩ አሊኤክስፕረስ ኮምፕላይንት ላይ መሞላውን ብላችሁ ቻትጂፒቲን ብትጠይቁት ረዘም ያለ ይጽፍላችኋል። ኢንፎርሜሽኑን ሰጣችሁት ያላችሁበትን ከተማ አዲስ አበባ ከሆነ ወደ አዲስ አበባ ኢትዮጵያ የተላከቃል እሱን አልተቀበልኩም እና ሪፈንድ እየጠየቁ ነው ብላችሁ እነዛን እንትን ማድረግ ትችላላችሁ። የሁለተኛውን ፎርም ፎቶ ካገኘው አስገባላችኋለሁ። የመጀመሪያው ግን ቅድም እንዳያችሁት ነው ማለት ነው። ስለዚህ በዚህ ቪዲዮ ይህንን ዋርን ላደርጋችሁ ነው ማለት ነው። ተያያዥ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ ሪፕላይ አደርጋለሁ። ቀጣይ ደግሞ እንድሰራላችሁ የምትፈልጉት ቪዲዮ ካለ ያንንም ሌትሚ ነው እና ኔክስት ቪዲዮ ላይ ያንን በደንብ አይተን ዲስክራይብ አደርግላችኋለሁ ማለት ነው። ከቪዲዮ ጋር ያዘጋጀውላችሁን የሶል ነበርኩኝ። እንዲህ አይነት ጠቃሚ ቲፖች ሲደርሷችሁ ቶሎ እንደ ጠቃሚ ቪዲዮ ሲለቀቅላችሁ ቶሎ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። ሶል ነበርኩኝ ከቴሶል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ቻው።